እኮ ተጠቀምክባት ምንድነው የተጠቀምኩባት ቆሻሻ ነህ ልጅቷን አቆሸሽካት አይደል ቆይ ጀሙ እንኳን ደስ አለሽ ይሄው ልጅ አለኝ ይሄው እኮ ለምን ህዝቡ መዋሸት አስፈልገ ነው እንኳን ደስ አላችሁ እያልኩሽ ነው በእናትህ እያወቅ ሁሉንም ነገር ታውቃለህ አይደል እኮ መጀመሪያ ራስ አንተ ሁሌም ሳትነግረኝ ነገራቶችን ማበላሸት ይሄው አሁን በስሜት እንትን ብለሽ እንድትናገር በስሜት አይደለም እኮ ነው ያልናገርም ነው በስሜት አይደለም እኔ ብቻ ላግኘውና እኔ በጸባይ ልጠይቀው እኔ አሁን ሆነ አይደለም ግን ልጠይቀው ነው እሱን ብዙ የሆነ የደበቁኝ ነገር ውስጣቸው የሆነ ነገር አለ እና እሱን ላውራው ነው ተጠርኩት ልክ ሆኖ ተገኘ ነው አምጥይ አይደለም ላውራው እሺ ነኝ ምንድነው እኮ በእንደዚህ ነው በዚህ ድረስ ልታገተኝ ነው አይደለም ማገቱ ምናምን እኮ አይደለም እኔ እኮ ራስሽን የምታረጋጊ መስሎኝ ነው እኮ እኔ ምንም ነገር አይፈጠርም ልጅ ለራሱ አሁን እንድትረጂው ነው ገባሽ አይደለ እዚህ ጋር ጭራሽ ሄደሽ ሌላ ነገር እንዳትጨምሪበት ነገር የተበላሽ እንደሆነ ታውቃለህ አይደል እንዴ እኮ አንቺ እኮ አሁን ውስጥሽ እኮ ያመነው እንደዛ አይደል እንዴ በቃ የሱ ነው በቃ ውጤት ወጥቷል ምናምን ወይ አላውቅም በቃ ወረቀቱ እንደዛ ነው አይደለም ወይ የሆነ ነገር እኔ ማላውቀው የተደበቀ ሚስጥር አለ በቃ እኔ ማላውቀው የሆነ ነገር አለ ወይ ነው ወይ አይደለም በቃ እኔ የሆነ ነገር ብቻ አለ ብቻ እሺ ከነገርኩሽ ውጪ ምን ሊኖር ይችላል አላውቅም ነው እሺ ማይሆን ነገር ብቻ ላለመናገር ራስሽን እንትን በይ አሁን የሆነ ነገር ምናምን ታያ ነባ በእናትህ በቃ ዝም በለኝ ልድረስ እዛ ሰውየውም ደግሞ አግኝቶሻል እንዴ አግኝቶሻል እኔ አላገኘውም ብቻ ታዲያ ሁሉም ነገር ያለው አብርሽ ጋር ነው ሁሉም ነገር ያለው አብርሽ ጋር ነው በቃ ሰውየውን አግኝቶሻል ማለት ነው አውጣልኝ እሺ ሂድ ሰውየውን አግኝቶሻል እኮ አላገኘሁትም ምን ሆነሽ ነው የተቀየርሽው አላገኘሁትም ሲጀመር ሰውየው እንዲገኝም አይደለም ስልኩ ምናምን አይሰራም አግኝተሽው ወይ አውርተሽው ነው እንደዚህ እኔ አይደለም አላገኘሁትም ነባ እና ለምንድን ነው እንደዚህ ራስሽን አረጋግጠሽ እሺ ጥራልኝ ቶሎ በል እሺ ለማንኛውም ማለት ነው አንድ ነገር ምናምን ልጁ ሲመጣ ማይሆን ነገር አደረ ላለመናገር እኔ ምንም አልናገረውም በጸባይ ብቻ ልጠይቀው ነው ሁሌ የህፃን ስራ ሁሌ የሆነ ነገር ወይ የሆነ ነገር ሰማታቀው የሆነ አሻጥር ነገር አድርገውበታል አለም ደግሞ እውነት ነው በቃ ወይ የሆነ ነገር ብቻ አድርጋለች እዛ ቤት ሴትዮዋ ወይ ሰውየው ነገር አድርጓል ወይ ምናምን እና ሁሉንም ነገር ሲመጣ ምናየው ይሆናል ማለት ነው ልጠይቀው ነው ምናልባት በጸባይ ጠይቀው ከነገረኝ ምናልባት እሺ መጣ ቤት ና አብርሽ ኮናና እናግረኝ አሁን ይሄ ምን ሸሽበት ምናምን አይደለም እሺ ደህና ነህ አይደል ማውራት እንችላለን እኔ አሁን ስለ ካሜራው አይደለም ስላንተ የፕሮቶኮል ምናምን አይደለም አውጣና እናግረኝ እሺ እኮ ሻውን እናግረኝ እኔ ልጣላው አይደለም አብርሽ ምንድነው ምን ፈለግሽ አብርሽ ሁሉ ነገር እንደፈራ ነው አይደለ እኮ እውነት ነው ና ንገረኝ እኮ አናግረኝ ይመለከትሽ እሺ ነገሩ ሁሉ ነገር እንደፈራሁት ነው አይደል ነው አይደል አብርሽ እኮ ነው አይደል ሴትዮ አጎት ጉቺን በቃ ዞር በይ ስለዚህ ነው ነገር አለ የምጣኝ አንተ እንዴ ነው ነባሽ አንተ ተጨናነቀ ነባ ምንም ነገር አይፈጠርም እኮ እሺ ውጤቱ እኮ ወጥቷል እኮ እሺ ንገረኝ እሺ ምንድነው እየተጨበረበረ ነገር አለ ወይስ እሺ የደበከኝ ነገር አለ ምንድነው የምን ልጅ አሁን አንቺ ስለ ልጅ ምናምን ልታነሽበት አብርሽ አናግረኝ ምንድነው የምትይኝ አንቺ ሴትዮ እኮ ንገረኝ ምንድነው ፈልጊ ሂጂና ጠይቂያቸው በቃ ውጤቱ ወጣ እንኳን ደስ አለሽ እኮ ሁሉም ነገር እንደፈራሁት ሆነ ተሳካላችሁ ለአንተ ነው የተሳካው ለኔ አይደለም ልጅ አለው ለምን ህዝቡን እንዋሻለን ልጅ አለው ምናምን ስትሉ ማወራታችሁ እንኳን ደስ አለሽ ይሄው ልጅ አለኝ ይሄው እኮ ለምን ህዝቡ መዋሸት አስፈልገ ነው እንኳን ደስ አላችሁ እያልኩሽ ነው እንጂ ኖርማዬ ሴትዮ ወደዛ ሂጂ ስነ ስርዓት ያዢ ነግሬሻለሁ ኧረ በእናታችሁ ተረጋጉ እንደዚህ እንኳን ኖረኝ እንኳን ልጅ ኖረኝ በቃ ልጅ በኔ ነው እንዴ ተጀመረው እንኳን ኖረኝ አንተም ላይ ይሄን ለማለት ነው ያመጣ አይደለም ራስህን አረጋጋ አንተ ይኸው በእናትሽ ከተኛበት እኮ ነው አስነስቼ ያመጣሁት አንተና ተረጋጋ ልቀኛ እኔ ሰው ጋር መሄድ አልፈልግም ነገሩ በቃ እዚህ ጋር መቆም አለበት አንተም ራስን ከምታጨናነቅ ሁሉም ኦፊስ ማይክ እዛ ምን ላድርጋችሁ እሺ ምን ልሁን ነው ፈልገው ለምንድነው እሺ መጣው ምንድነው ምን ይፈጠር
ምን ይፈጠር? እሱ ከተኛበት ነው አንስቼ ያመጣሁት። እቺ ምስኪኗን ልጅ ደካማ ጎኗን አግኝተህ ተጠቀምክባት አይደለ? ምንድነው የምትይኝ? አይደለ? ይሄ ሁሉ ጊዜ አብረን የነበርነው ሁሉ ውሸት ነበር አይደለ? ቆይ ጀሙ በዚህ ውሸት ነበር አይደል? እቺ ምስኪን ልጅ ተጠቀምክባት አይደል? ተጠቀምክባት አይደለ? እኮ ተጠቀምክባት አይደል? እቺ ምስኪን ልጅ እኮ ተጠቀምክባት። ምንድነው የተጠቀምኩባት? ቆሻሻ ነህ፣ ልጅቷን አቆሸሽካት አይደል? ቆይ ጀሙ አናግረኝ እንዳነካኝ እንዳነካኝ ከተኛበት እኮ ነው ያመጣሁት። ለምን አትሞትም? ራስሽን አረጋግተሽ አውሪ። ለምን አትሞትም? ኢክራም አንድ ነገር ብትሆን ካንተ አናት ላይ ማንም አይወርድም። ይሄንን ወጥ ጀመር ልጅ አይደለም ልጁ። እሺ ልጁ የኔ አይደለም። በቃ ልጁ የኔ አይደለም። ልጁ አይደለም። ልጁ አይደለም ልጁ። እሺ ልጁ የኔ አይደለም። በቃ ልጁ የኔ አይደለም። ልጁ አይደለም። አላቅም አልቀመጥም። በቃ ስላበደ ቃላት የለኝም። ደከመኝ። እንደዚህ ይሆናል ብዬ አላሰብኩምና ሰውነቴ የተንቀጠቀጠ ነው። ወላሂ ሰውነቴ የተንቀጠቀጠ ነው። በቃቸው ቤተሰብ በእኔ ምክንያት ብቻ የሆነ ነገር እንዳይሆን ግን ወይኔ ጉዴ። ይኸው ምንድን ነው ያደረግሽው? ተይ እያልኩሽ ለማን ፈልጌ አይደለም። ከታመመበት አይደል እንዴ አንስቼ እኮ እኔ ፈልጌ አይደለም እንዴ እያየሁ አይደል እንዴ። በቃ ኢሞሽናል አደረገኝ እና ምን ማድረግ እችላለሁ? ምርመራ ውጤቱ መጣ። እሺ ከዛለህ በስነ ስርዓት አይነግረኝ። እሺ ምን ማድረግ እችላለሁ? ልደርስበት አልቻልኩም። ራቁቱን እኮ ነው ልጁ የጠፋው እዚህ። ስለዚህ እኔ ምን አደረኩኝ? እጄን አታይም እንዴ? አጥፎኛል እኮ እንዴ። እሺ ምንድነው የምናደርገው አሁን? አላቅም። ቆሽ ለማንም እንዳትደውል አሁን ግን ይኸውልህ እኔ ጠይቄዋለሁ ነባ። እኔ በስነ ስርዓት ጠይቄዋለሁ እኮ። እኔ በስነ ስርዓት እኮ ነው የጠየኩት ነባ። ይኸው እየነገርኩሽ እኮ ነው። እኔ እኮ ሙዲሽን እንጠብቃለሁ ብዬ እኮ ነው ያገናኘሁሽ ከተኛበት ነባ። እንዴ ያማል እንዴ እንደዚህ። እሺ ምንድነው የምናደርገው አሁን? ከተኛበት እኮ እኔ ማወቅ አለብኝ እውነቱን። ገና መድኃኒት ነው ምናምን ራሱ ይወስዳል። አሁን ጭራሽ የት ነው? እሺ ማለት እኔ አላቅም። በቃ እንዴት እንደማር አንቺ ቆይ ሰውዬውን አግኝተሽው ነበር እንዴ? አላገኘሁትም። ታዲያ ምን ሆነሽ ነው? ተረጋግተሽ አውሪ። እየጠየኩት ነው በስነ ስርዓት። ተረጋግተሽ አውሪ አላልኩሽም? እኔ እኮ ለአንቺ ስለሆነ እኮ ነው እንደውም ላገናኝሽ። እና እኔ እኮ በስነ ስርዓት እንዴት ስንት ነገር ብዬ ከቤት ውስጥ ያስወጣሁት። እሺ አሁን ምንድነው? እሺ በቃ ምንድነው ማድረገው አሁን? ሂድበት በቃ ሂድበት። ደውልላችሁ እናንተ ልበል። ሂድበት አንቺ በቃ በቃ ቤተሰብ እንደዚህ እንዲሆን አይደለም። እኔ በስነ ስርዓት ነው እንዲነግረኝ የፈለኩት። በቃ ምናልባት የደበቀኝ ነገር ካለ እኔ ማላቀው ነገር ካለ ምናምን እንዲነግረኝ ነው የፈለኩት። ግን ነገራቶች እንደዛ አይደለም የሚሄዱት። አላቅም ጤነኛ አላቅም በቃ